ሰላም እንዴት አላችሁ? ማይክ ነኝ ከሱፐር ሴኩሪቲ ሶሉሽን። ዛሬ በአዲስ ቪዲዮ ተገናኝተናል። ዛሬ የማሳያችሁ ኤንቪአርን በመጠቀም እንደዚሁም በስልካችሁ በሚጫነው በሂክቪዥን ኮኔክት አፕሊኬሽን እንዴት ፕሌይባክ ማየት እንደምንችል ነው። ፕሌይባክ ማለት ቪዲዮውን ወደ ኋላ በመመለስ እንዴት መመልከት እንደምንችል ማለታችን ነው። ስለዚህ ይሄ ከሀገር ውስጥም እንደዚሁም ከሀገር ውጭ ላላችሁ ሰዎች የሚመለከት ነው። ፕሌይባክን ስትመለከቱ ብዙዎቻችሁ የምትጠይቁን ከሀገር ውጭ ሆኜ ማየት እችላለሁ ብላችሁ ነው። ስለዚህ አዎ ይቻላል። ይሄንንም በስልካችሁ እንደዚሁም በኤንቪአሩ እንዴት ማድረግ እንደሚቻል ነው የምናሳያችሁ። አብራችሁን ቆዩ። በመጀመሪያ ሂክ ኮኔክት የሚለውን አፕሊኬሽን እንገባለን። በመቀጠል የኛ ካሜራ የትኛው እንደሆነ ወይም ደግሞ የትኛው እንደሆነ የቤታችን በመምረጥ የምንፈልገው ይሄን ስለሆነ ይሄኛውን ሰሌክት እናደርጋለን። በመቀጠል እኛ የምንፈልገው ካሜራ ይሄኛውን ከሆነ ይሄን ሰሌክት እናደርግና ደብል ታብ አድርገን ይሄ የሚያሳየን ላይቭ ቪውን ነው። ከዛ እዚህኛው ጋር ፕሌይባክ የምትላለች ፕሌይባክ የምትለዋን እናካታለን። ዘን ፕሌይባክ ላይ ይሄኛው ቱዴ የሚለው ካላንደር ዴቱን ያመጣልናል። ይሄኛው 00 ማለት ለሊት 6 ሰዓት ያለፈው ማታ 6 ሰዓት ማለት ነው። ዘን ቱዴ የምትለዋን ስንጫናት እንደዚህ የቀን ምርጫ ያመጣልናል። ከላይ እንደምታዩት በአረንጓዴ ነጠብጣብ ያለው ከዚህኛው ከ20 ጀምሮ ያለው ሪከርድ ያደረገው ነው። ይሄ ደግሞ 2 ቴራባይት ስለሆነ ለ8 ካሜራ ይሄን ያክል ቀን ሪከርድ አድርጓል ማለት ነው። 4 ሜጋፒክሰል ነው ካሜራዎቹ። ዘን በእለት 23 ቢለውን ሰሌክት አድርገን ኦኬ እንለዋለን። እዛ በምናየው መልኩ በእለት 23 ያለውን በእለት 23 የነበረው ሪከርዲንግ ይሄን ይመስላል። እንደን የምንፈልገው ለሰው ከሆነ ለምሳሌ የሰው እንቅስቃሴን ከሆነ ፐርሰን የምትለዋን እናካታለን። ሰው የተንቀሳቀሰበትን እንዳለ ራሱ እየቆራረጠ ያመጣልናል። ይህ ማለት 12 ሰዓት ከ45 ማለት 6 ሰዓት ከ45 በእኛ በኢትዮጵያ እንደዚህ እንቅስቃሴዎች ነበሩ ማለት ነው። ከስር ላይ የምታዩት እዚችኛዋ ምልክት ለምሳሌ የሰው ምልክት እዚች ጋር ትታየናለች። እቺ አረንጓዴ የሰው ምልክት የሰው እንቅስቃሴ ያለባት ነው። ወደዚህ ስናሳልፈው ደግሞ ከዚህ የሰው እንቅስቃሴ ይሄንን የሚመስል ከሆነ እኛ ዳውንሎድ ለማድረግ የምናደርገው ምንድነው? እዚች ጋር ዳውንሎድ ምልክት አለች። ከዋኔክስ ቀጥሎ ያለችው ዳውንሎድ የምትለዋን እናካታለን። እዛ ዳውንሎድ የምትለዋን የሰውየውን ኢቨንት ከሆነ በዚህ መልኩ ክሮፕ እናደርጓለን። አለበለዚያ ደግሞ ከ12 ሰዓት ከ44 እስከ 12 ሰዓት ከ45 ነው የሚለው። እኛ ሰፋ ማድረግ ከፈለግን ደግሞ እቺኛዋን በመንካት ሰፋ እናደርጋታለን ማለት ነው። ከዛ በዚህ መልኩ ይሄኛውን ኢቨንት እቺኛዋን ሰዓት ከፈለግን 30 ሰከንድ ከተመረጠን 30 ሰከንድ መርጠን ከፈለግን ወደ ቀኝና ወደ ግራ አድርገን ሰፋ ማድረግ እንችላለን። ዳውንሎድ እናደርገዋለን። ዳውንሎድ ስናደርገው ዳውንሎድ ያደርገዋል ማለት ነው። በዚህ መልኩ ዳውንሎድ አድርጎ ጋለሪያችን ላይ ያስቀምጥልናል። ስለምንፈልገው ኦል ከሆነ ሁሉም ደግሞ በዚህ መልኩ ሙሉውን ይሆንልናል። እንደን ቬክል ደግሞ ከፈለግን የመኪና እንቅስቃሴ የገባበትን ደግሞ መኪና ውስጥ ስለሆነ መኪና አልገባበትም ማለት ነው። ይሄን ይመስላል። ኔክስት ኤንቪአር እንዴት እንደሆነ ደግሞ እናሳያችኋለን። ሜኑ ላይ እንገባለን። ሜኑ ላይ ገባን በኋላ ሰሌክት የምናደርገው ምንድነው? እንደምታዩት ካሜራዎቹ ከስር እዚህ ጋር የምታዩቸው እዚህ ጋር ስም አላቸው። እዚህ ጋር ለምሳሌ ኤክስሬይ ይላል። እዚህ ጋር ደግሞ አውትዶር የሚል ጽሑፍ አለ የሚታይ ከሆነ። እዚህኛው ጋር ደግሞ ሪሴፕሽን ይላል። እዚህ ጋር ደግሞ ላብ ይላል። ብቻ የምፈልገውን ሜኑ ላይ በመግባት እዛችኛውን ሁለተኛ ላይ ያለችው ፕሌይባክ የምትባለው ምትለው ታያለች። ፕሌይባክን ሰሌክት እናደርጋለን። ፕሌይባክን ሰሌክት ካደረግን በኋላ እኛ የምንፈልገው ለምሳሌ ሪሴፕሽኑን እና አውትዶሩን ከሆነ በዚህ ጋር ይሄኛው የሚያሳየን አሁን የሰዓቱን የሌሊቱን ነው። 00 ማለት ሌሊት 6 ሰዓት ማለት ነው። እነዚህ ደግሞ የምናያቸው ቀኖቹ በሰማያዊ ማርክ የተደረጉት እዚህ ጋር ደግሞ ያልኩት ካላንደሮቹ ናቸው። ሪካርድ ያደረገባቸው ቀን ነው። ስለዚህ ኦክቶበር ከ27 ጀምሮ ሪካርድ አድርጓል ማለት ነው። ለምሳሌ 29 ሰሌክት ስናደርገው በ29 ለሊት ላይ ያለው እንቅስቃሴ ይህን ይመስላል። የሰው እንቅስቃሴ የምንፈልግ ከሆነ ይሄኛውን ሂውማን የሚለውን ማርክ አድርገን ስኪፕ ኖርማል ቪዲዮ እንለዋለን። ከዛ የሰው እንቅስቃሴዎችን ስናይ ይሄኛው በቀይ ማርክ ያደረገው የሰው እንቅስቃሴ ያለበት ነው። ለምሳሌ እዚህ ጋር ስታዩት አንደኛው ካሜራ ላይ ሪሴፕሽን ላይ የሰው እንቅስቃሴ እዚህ ውስጥም የሰው እንቅስቃሴ ስላለ በስነ ስርዓት የሰው እንቅስቃሴ የሚያሳየን ቀይ ማርክ የተደረገበት ይሄንን ይመስላል። በሰማያዊ ሰሌክት ስናደርግ ምንም አይነት እንቅስቃሴ እንደሌለበት በዚህ መልኩ መመልከት ትችላላችሁ። እዚህ ከቀይ ደግሞ ካለች የሰው እንቅስቃሴ በዚህ መልኩ ያሳያል። ስንፈልግ ቀንም መቀየር ከፈለግን ቀኑን ለምሳሌ ኖቬምበር 3 ማድረግ እንችላለን።
ኖቬምበር 3 ይሄኛውን ይመስላል የሰው ፔንተን እንቅስቃሴ ይሄንን ይመስላል። እዚህ ይሄኛው ኖርማል ፕሌይባክ ሆኖ ሲሆን የሰው እንቅስቃሴ ነው። የመኪና እንቅስቃሴ ሰሌክት ስናደርግ በመኪና ብቻ ከሆነ ይሄኛው ቀዩን ስንመርጥ እዚህኛው ላይ ምንም አያሳይም፣ እዚህኛው ላይ ግን የመኪና እንቅስቃሴ ያሳየናል ማለት ነው አውትዶር ላይ። ይሄን ትተን ደግሞ የሂውማንን ሰሌክት ስናደርግ በዚህ ሰዓት የነበሩትን የሰው እንቅስቃሴ ያሳየናል ማለት ነው። ኢቨንቶችን ብቻ ደግሞ ከሆነ ራሱ በዚህ መልኩ እንደዚህ አድርጎ ሊያሳየን ይችላል ማለት ነው የሪሴፕሽኑን እና ከፈለግን ተጨማሪ በዚህ መልኩ ራሱ የማታን ስንፈልግ በዚህ መልኩ ያወጣልናል። ስለዚህ ፕሌይባክ ለማየት ከላይ የነገርኳችሁን ነገሮች ማድረግ ትችላላችሁ። ሱፐር ሴኩሪቲ ሶሉሽን ብላችሁ ዩቲዩብ ቻናላችንን ላይክ እና ሰብስክራይብ እንድታደርጉ ሰጀስት አደርጋችኋለሁ። እንደዚሁም በተለያዩ ሶሻል ሚዲያ ፕላትፎርሞች ስላለን እንድትከታተሉ እንጠይቃችኋለሁ። መልካም ጊዜ